እኔ ዛሬ ሃይማኖቴን እቀይራለሁ። የምርም አንተ አቅም ኖሮ እውቀቱ ኖሮ ብቃቱ ኖሮ ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተ ማሸነፍ ከቻልክ እኔ ዛሬ ላንተ ብዬ ሃይማኖቴን እቀይራለሁ። ይሄ ለሁላችሁም ቃል የምገባላችሁ ነገር ነው። እንዲሁ ማሸነፍ አይደለም ደፍረ ከዚህ ልጅ ጋር እወያያለሁ ብለህ በአንድ መድረክ ላይ ከተወያየን አልኩ እኔ አደርገዋለሁ። የምሬ ነው የምልህ። መልካም ወንድማችን እንደሰማችሁት እሱ ሜንሽን ካደረገው ኡስታዝ ጋር ከተወያየውኝ የዛን ዕለት ክርስትናን እንደሚቀበል ተናግሯል። እሱ ብቻ ሳይሆን ብዙዎች ሜንሽን አድርገውኛል። ብዙዎች ሙስሊም ወንድሞቼ እና ሙስሊም እህቶቼ ይህን ቪዲዮ በውስጥ እየላኩልኝ ነው። ከመላካቸው መልእክት እያስቀመጡልኝ ነው። እሱም ምንድነው እሱ አንተ ደፍረ የምትወያይ ከሆነ በውይይቱ ላይ አይተን ክርስትናን እንቀበላለን የሚሉ በጣም ብዙ መጥተዋል። ሰው ይህ ውይይት ተቀብየዋለሁ። ሜንሽን የተደረገው ኡስታዝ እንዲህ ብሏል። እዚህ ከሃይማኖት አንጻር በ9 ዓመቷ ማግባቱ ጥሩ እንዳልሆነ ነገርከን። ሃይማኖትህ ክርስትና ነው። ቢያንስ በሃይማኖት እንኳ ይሄ ነገር አለ። ስለ የትኛው ሃይማኖት ነው የምታወራው? በ9 ዓመት ማግባት አስፈላጊ እንዳልሆነ ወይም ይሄ ነገር ክልክል እንደሆነ ክርስትና ላይ አለ ወይ? እኔ ለምሳሌ እንደ ክርስትና በ3 ዓመቷ ሴት ልጅ ቢያገባ ስህተት አለበት ሰውየው? የ3 ዓመት ህፃን ልጅ ወንጀል አለበት? ካለበት እስኪ በዚህ ዓመቷ ማግባት ሴት ልጅ አይቻልም ወይ? ችግር የለው በቃ በዚህ ዓመቷ ሴት ልጅ ታግባ የሚል እንኳን። መልካም እንደሰማችሁት የህፃን ልጅ ጋብቻ በክርስትና ወይስ በእስልምና ለተጠየቀው የተሰጠው ምላሽ ነቢ በጨረፍታ ሰምታችሁታል። ህፃን ልጅን ማግባት ክርስትና ነው የሚፈቅደው ወይንስ እስልምና? የትኛው ነው የሚከለክለው? ዲቤት ማድረግ እንችላለን። ስለዚህ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት ዲቤት ማድረግ እንችላለን። በላካችሁልኝ መሰረት ይኸው የዲቤት ወይንም የውይይቱን ጥሪያችሁን ተቀብያለሁ። ኡስታዛችሁ እንዲመጣ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት እንድንገናኝ፣ የዛለታ ደግሞ ክርስቲያን ለመሆን እንድትዘጋጁ ካሁኑ በአጽንኦት ነግራችኋለሁ። ሜቢ ብዙ የዛለታ ብዙዎች ክርስቲያን ይሆናሉ በሚል ዲቤቱን ካልቀረ በስተቀር ማለት ነው። ወንድሜ ይህ ቪዲዮ የሰራህብኝ ሜንሽን አደርጋለሁ። ተዘጋጅ ክርስቲያን ለመሆን።